በድጋሚ ለኦሮሞ ብሔር ተወላጆች እንኳን ለኢሬቻ በዓል በሰላም አደረሳችሁ ብያለሁ። የከባግራውንዴ እንደምታዩት የኦሮሞ ብሔር ተወላጆች ወገኖቻችን ኢሬቻን እያከበሩ ነው። ነገ ከነገ ወዲያ በዚህ ጉዳይ ላይ እንኳን አደረሳችሁ ብለን ሰፊ ፕሮግራም እንይዛለን። ኢሬቻ ኦኬ። በፍራኦል ጉዳይ ላይ በፍራኦል ኢቲቻ እንደምታውቁት ፍራኦል እኔ ጋር በነበረበት ሰዓት ለእርዳታን አስመልክቶ አጠቃሎ በጥቅል ያስተላለፈው መልእክት አይታችኋል። አብዛኞቹ እርዳታ የሚሰበስቡ ሰዎች አንዳንድ ሰዎች በጥቅል የተናገሩትን አንተ በተናጠል ኑና መተ መድረኩን ልስጣችሁ እድሉን ልስጣችሁ የተነገረው አንተ ቤት ነውና ኑና ራሳችሁን ነፃ አውጡ በማለት እናመሰግናለን ብለውኛል። ስለመጡም ከልብ አመሰግናለሁ። የመጀመሪያው ነገር መምጣት በራስ መተማመን ነው። መምጣት በራስ መተማመን ነው። እኔ ለምሳሌ በፖለቲካ ጉዳይ ላይ ቴዲ ሚስቴክ ሰርታል ብለ አስሎንጋስ እኔ አክብረኝ በስነግራ በትትና እናገረኝ እንጂ የትም እመጣለሁ። ቤት ከፍታችሁ ቴዲ እንፈልጋለን በዚህ ጉዳይ ላይ ካላችሁ ከህዝብ ውጪ ወዴት ሄዳለሁ? አይደል? እኔ ያገናኘን ቲክቶክ ነው ያገናኘን። ማንን ሁላችንም ከድህነት ወለል በታች የምንኖር የደሃ ሀገር ልጆች ነን። ማማ ላይ ነው የሚንጠራራው፣ ማማ ላይ ነው የሚዘለው። እንደዛ አይደለም። በማንኛውም ጉዳይ ላይ ሰዎች ጥርጣሬ ያለን ካሉ እንደ ቀረቤታ ነው፣ ወዳጅነት ነው። ኑ ካላችሁ ኦኬ ብለህ ትሄዳለህ። ምን ችግር አለው? ዋናው የምትከበርበት ማትሰደብበት ማትዘለፍበት ይሁን እንጂ ህብረተሰባዊ ነው። አኗኗራችን ራሱ ማህበረሰባዊነት የተሞላበት ስለሆነ በዚህ አውድ የእርዳታ ሰብሳቢዎች ስለመጡ በዩቲዩብ ላይ ባስተላለፍኩት መልእክት አመስግኛቸዋለሁ። ምስጋና ይገባቸዋል። ቴንክ ዩ። በራስ መተማመናችሁን ያሳያል። ከዛ ባሻገርም ደግሞ የዲያስፖራው ማህበረሰብ ገንዘቡን ብቻ ሳይሆን ሐሳቡንም ለመስማት ፍቃደኛ ነን ስላሉ የዲያስፖራው ማህበረሰብ በብዛት አመስግኗቸዋል። ጥያቄ ቴሌግራም ላይ ልከውልኝ ነበር። በገስትም ሁሉንም ማስገባት አልቻልኩም። የተወሰኑት ገብተው ጠይቀዋል። ይቀጥላል። ነገ ከነገ ወዲያ በሁሉም መስክ ያሉ ሰዎች እንጠያየቃለን፣ እንመላለሳለን። ዋናው እየሰሩ ያሉትን ነገር ስተት ካለ እንዲያርሙ፣ ስተት ከሌለ ደግሞ በቃ እንዲያስተካክሉ በጥንካሬ ጎናቸው ጠንክረው እንዲሉ ነው እንጂ የኔ ኢንቴንት እነሱን መስበር እነሱን ማጥፋት አይደለም። እኔ ሰውን የመስበር የማጥፋት ኃላፊነት የለብኝም። አላማ አጀንዳ የለኝም። ስለዚህ ስለተረዱኝ ከልብ አመሰግናለሁ። ይሄን ካልኩኝ በኋላ ከፍራኦል ኢቲቻ ጋር በተያያዘ እሱ እርዳታ ሰጪ ከማንም ገንዘብ ተቀብዬ አላቅም ያለውን ሰምታችኋል። የለም በተለያዩ አጋጣሚዎች ደግሞ ገንዘብ ተቀብለሃል ያሉት ወገኖች አሉ። መድረኬ ክፍት ነው። በፍራኦል ኢቲቻ ላይ ተጨባጭ የሆነ ማስረጃ አለን ካላችሁ እኔ ምጣላው መሰላችሁ። እኔ እዚህ ምዛም ቤት ከፍታችሁ ሐሜት ምናምን አይደለም። እናንተ መናገር የምትፈሩት ነገር ካለ ለኔ ንገሩኝ። ኦኬ እኔ አወራዋለሁ። አሁን የዛን ጊዜ ብቻዬን ነበርኩት አይደል? ዮኒ ማኛና ተሙ ነበሩ፣ ግን ጥያቄ ስጠይቃቸው ምናምን ነበር። እኔ ከወጣችሁ በኋላ ገስት ላይ አንዳንዱ ቁጭ ብሎ እያደመጠ ሳይልክ ማለት ነው ና ግባ እየተባለ ከወጡ በኋላ ደግሞ ሌላ ነገር በቃ የሴራ ትንታኔዎች የሚገባው አሉ። እዚህ ቲክቶክ ላይ ከማንም ጋር የተለየ ግንኙነት መስመር ያለፈ ግንኙነት የለኝም። በፍራኦል ኢቲቻ ላይ የተመዘገበ ዌል ኦርጋናይዝድ የሆነ ዶክመንት ካለ አንተ መናገር ከፈራ ለኔ አንጣልኝ፣ እኔ ጠይቃለሁ። ወይም ደግሞ ከመጣ ካልመጣ እኔ እናገረዋለሁ። ማስረጃ ይሁን። አንዳንዶቻችሁ እየላካችሁ ያላችሁ አንዳንዶቻችሁ እንመጣለን እያሰናዳን ነው ብላችኋል። የሆነ ሆኖ ለፍራኦል ኢቲቻ ምዛጋ የመሰለውን እንዲናገር መድረክ እንደሰጠውት ሁሉ ፍራኦል ኢቲቻ ላይም እኛ የምናነሳው ጥያቄ አለ ያላችሁ በሙሉ መድረኬ ክፍት ነው። ይሄን አድርሱልኝ። በየጉራንጉሩ እየሄድክ አታውራ። ቴዲ ኑ ብሏል። ማንኛውንም ማስረጃ ይዘና የዛን ጊዜ ፍራኦል ኢቲቻ ራሱ አቆ ያወጣዋል። ምንም የሚታዘበኝ ህዝብ ነው። እዚህ ውስጥ ያለ ህዝብ ይታዘበኛል። ለምን የእናቴ አባቴ ወንድሜ ለምን አይሆንም? ምንም ሌላ እንትን ያለ ነገር የለም። እሺ ይሄንን ነው ማደርገው። እርዳታው የተጀመረው አውዱን መረዳት አለባችሁ አንዳንዶቻችሁ። የተጀመረው የመጀመሪያው ነገር ተሙ ከእርዳታ ጋር በተያያዘ እዚህ ሶሻል ሚዲያ ላይ የሚሰሩ ብዙ ድራማዎች አሉ በሚል አረፍተ ነገር ነው የጀመረው። መጀመሪያ ይሄ ነገር እንዴት ተጀመረ ብላችሁ መጠየቅ አለባችሁ። ቴዲ አይደለም የጀመረው። በተለያዩ መንገዶች ተሙ ሲናገር ነበር። የሆነ ሰዓት ላይ ፈነዳ። የሆነ ሚስጥር ያዘ ይመስለኛል። የሆነ ነገር ያዘና ነዶት መናገር ጀመረ።
አሁንስ በዛ። ከዚህ በኋላ መናገር ካለብኝ መናገር አለብኝ። እርዳታ ሰብሳቢዎች አብዛኞቻችሁ የምትሰሩት ፋውል ይደብራል በሚል ጀመረ። ከዛ 58 ሚሊዮን ብር ተሰረቀ ተባለ። እሱን አስመልክቶ ብዙ ሴራዎች ተጎነጎኑ፣ ተተነተኑ። አመዱ አንተ የለም፣ አንተ ስለ ዳሌ እያወራህ ነበር። እኛ እዚህ ስላሉ ሰዎች ነው እያወራ ያሉት። መቼ ነው ይለኛል። አንተ ግራው ነው ቀኙ ዳሌ ነው የሚበልጠው እያልክ አንተ እዛ ትንታኔ ላይ ነበርክ። አሁን የምናወራው ላይ አይገባም። እሺ የሆነው ነው። ወደ ፖለቲካዊ ትንታኔ ከመግባቴ በፊት የታዘብኳቸውን ሁሉ ጊዜ እናገራለሁ አይደል? ታፕ እስክታደርጉ ድረስ እንደ መሸጋገሪያ ጋዜጠኞች፣ በሬዲዮ ላይ ያሉ ጋዜጠኞች አሁን ወደ መሸጋገሪያ ሙዚቃ እናልፋለን እንደሚሉት ወደ ፖለቲካዊ ጉዳይ ከመግባቴ በፊት ያዩዋቸውን ነገሮች ተናገርኩኝ። ከነዚህ መካከል አንደኛው አፈትልኮ የወጣ የሴት ልጅ እንደምታውቁት ነበር። እሱን ተናገርኩኝ። ከዛ ደግሞ በጭምጭምታ ደረጃ ኦርጋናይዝድ የሆነ ወይም ደግሞ የተጨባጭ የሆነ ማስረጃ የለኝም፣ ግን 58 ሚሊዮን ብር ተጨበርብሯል፣ ተዘርፏል የሚል ወሬ አለ። እሱን በደረሰኝ ሰዓት ለቴዲ ሐዋሳ አድማጮች እናገራለሁ አልኩኝ። ብያለሁ አላልኩም? ይሄን ስል ሌሎችም መጡ፣ ሪኩዌስት ልከው መጡ። ከነዚህ መካከል ፍራውል አንደኛው መጣ። ከዛ መናገር ጀመረ። የተናገረው ንግግር እንግዲህ እንደሰማችሁት ነው። መሰረታዊ ጥያቄ ጠየቁት። አሁን እየቀረቡ ያሉ ክሶች በጅምላ ነው፣ በጅምላ ፍርጃ ነው። ስለዚህ ስፔሲፊካሊ ገንዘብ ያጭበረበሩ ሰዎችን 1 2 3 4 ብለህ ልትነግረኝ ትችላለህ ብዬ ጠይቄያለሁ አልጠየኩም? ጠይቄያለሁ አልጠየኩም? እዚህም ልክ እዛም ልክ የምትሉ ሰዎች ሳትሆኑ የቴዲ ሐዋሳ ትክክለኛ አድማጮች ከኔ ጋር አብራችሁ ያላችሁ እኔን የምታውቁኝ የምትረዱኝ መልሱልኝ። ስፔሲፊካሊ ማነው ሌባው ማነው ብለህ ንገረኝ ስል ያለው ምንድነው? እንደዛ ጠይቄያለሁ። ያ ጠይቃለሁ። ያ ቴንክ ዩ። እሱ ምንድነው ያለው? አይ አሁን ኢንቨስቲጌት እያደረኩኝ ነው። ኢንቨስቲጌት እያደረኩኝ ስለሆነ ስጨርስ ይፋ ማደርገው ይሆናል። እስከዚያው ድረስ ግን በህግም በፖሊስም ተከታትዬ የእጃቸውን አሰጣለሁ አለ። ስለዚህ እነዚህ እርዳታ ሰብሳቢዎች አብዛኞቹ የኔ ጓደኞች ስለሆኑ በጅምላ ስማችን ተጠራ ስለሚሉ ለመሆኑ እዚህ ቲክቶክ ላይ እርዳታ የሚሰበስቡ እነማን ናቸው ብዬ ስጠይቃችሁ ሁላችሁም በሰጣችሁኝ ስም ዝርዝር ንገሩኝ ስላችሁ ስም ዝርዝር ጻፋችሁልኝ። መማር አላችሁ፣ ከበደች አላችሁ፣ አየለች አላችሁ፣ አብነት አላችሁ፣ ተሳላችሁ። ያን ጻፍኩኝና አነበብኩኝ። ከእናንተ ጋር በመተባበር የጠራው ስም ነው አይደለም? ከኪስ ያወጣው ስም ነው? እንደዛ ያው ያብ ያለች ያብ የመጀመሪያ ቀን የነበረች ያው ምስክር ናት። በጋራ ነው ስም የጠራ ነው አይደል? ስለዚህ የሆነ የማፊያ ቡድን አለ ከተባለ ራሳቸውን የመከላከል ሙሉ መብት ስላላቸው በፍርድ ቤትም ቢሆን አንድ ሰው ስትከስ ቡላላም ነበረ ያስታውሳለሁ። ቡላላ ነበረ፣ ዮኒ ቶሮንቶ ነበረ። አይ ቲንክ ዮኒ ቶሮንቶ ነበረ በመጀመሪያው ጊዜ። ሌላ ማን ነው? ብዙዎቹ ነበሩ። ከህዝብ የወሰድ ነው። እንደውም ብዙ ምን ጠይቀው ጥያቄ አለ ለህዝቡ። አስታውሳለሁ ጃንሆይን ከስልጣን ካስወገዱ በኋላ የሶስተኛ ክፍለ ጦር ሰዎች ደርጎች ተሰብስበው የደርግ ኮሚቴዎች ተሰብስበው በጀነራል አማን አምዶም ጉዳይ ነበር የተሰበሰቡትና ጥያቄን ይወልዳል። ጥያቄን እንዴት እንደሚወልድ ልነግራችሁ ነው። መንግስቱ ኃይለማርያም፣ አጥናፉ አባትና አለማየሁ ኃይሌ የሰበሰቧቸው በብርጋዴር ጀነራል አማን አንዶም ጉዳይ ነበር ለመወሰን። እሳቸው ቤታቸው ሆነው እስከ መጨረሻው ታኮሳለሁ እያሉ አፈንግጠው ነበርና ምን እናርጋቸው በሚል ከዛ በፊት 60ዎቹ ታስረው ነበርና በ60ዎቹም ጉዳይ ህዝቡ ያግሮመርም ነበር። ስለዚህ በጀነራል አማን ጉዳይ የተሰበሰቡ ሰዎች ጥያቄን ሲወልድ አንዱ እጅ ሲያነሳ እንዴ 60ዎቹን እዚህ አስረንኛ ለምንድን ነው የምንቀልባቸው? እነዚህ ለወሎ ራብ ዋና ተጠያቂዎች አይደሉ እንዴ? እንረሽናቸው ምናምን አለ። የተሰበሰቡት ለጀነራል አማን አምዶም ሚካኤል ነበረ። መጨረሻ ላይ 60ዎቹን በመግደል ተጠናቀቀ። የኢትዮጵያ ጉዳይ እንደዛ ነው። ክብራትና ክብራት በፍራውል ጉዳይ ተሰበሰባለ። የፍራውል ጉዳይ ጥያቄ ሲመዝ በመጨረሻ ላይ በነከበደ ጉዳይ ተጠናቀቀ። ስለዚህ ጥያቄ ወይም ደግሞ ጥሪ የቀረበው ከህዝብ ጋር በመተባበር ነው ለማለት ነው። ግልጽ ነው። ስለዚህ አሁን እምለው
በእነዚህ እርዳታ የሚሰበስቡ ሰዎች የመጀመሪያው ነገር እኔ በመምጣታቸው ሊመሰገኑ ይገባል። የመጀመሪያ በራስ መተማመን አላቸው። አሁን ከበደ አንተ ሌባ ነህ። አሁን እዚህ ጋር ማይ ከበደ ሌባ ነህ አንተ። እናትህ ፊት እንኳን አትቆምም። ሌብነት ትሸማቃለህ፣ ትፈራለህ ምናምን። እኚህ ግን ደፍረው ነው የመጡት። እንደውም አንዳንዱ ጥሪ ስሙ አልተጠራም መጥቷል በድፍረት እርዳታ ስትሉ ሰማኝ ልበል ምናምን ብሎ የመጣ አለ። በወሬ ሰምቶ እርዳታ ስትሉ ሰማው ልበል ምናምን ብሎ የመጣ አለ። ለነዚህ ምስጋና ይገባቸዋል። ምክንያቱም ለምሳሌ እዚህ ቲክቶክ ላይ ፖለቲካ የሚያወያዩ በሙሉ ገንዘብ ዘርፈዋል ቢባል እኔን አጠሩኝም ትጠሩኛላችሁ። ይመለከተኛል አይመለከተኝም? ስለዚህ እዚህ ቲክቶክ ላይ እርዳታ የሚሰበስቡ በሙሉ ተብሎ ጀነራላይዝ ከተደረገ ከበደ አየለ አመዶ ይገባሻል ማለት ነው። እርዳታው እስካለሽ ስምሽ ይጠራል ማለት ነው። አይ ቲንክ አማርኛ የመጀመሪያ አፍ መፍቻ ቋንቋችሁ ሌላ ካልሆነ በስተቀር አማርኛ የሚገባው ሰው ይገባዋል። በዚህ አውድ ነው የተጠሩት እነ ሙባረክ ምናምን ሁሉም። ሙባረክ አሁን ለምሳሌ ስሙ አልተጠራም፣ ግን መጣ እርዳታ ውስጥ አለ ነበር መሰለኛ። ስለዚህ መጡ። በመምጣታቸው ሊመሰገኑ ይገባል፣ ቴንኪዩ ሊባሉ ይገባል። ምክንያቱም በራስ መተማመን ያለው ሰው ሁል ጊዜ ጥያቄ ያላቸው ኦኬ የምከበርበት ቤት ነው፣ ኦኬ በሰላማዊ መንገድ መወያይበት ቤት ነው፣ ኦኬ ምን ገዶኝ ብሎ ይመጣል። የትም ቦታ ላይ እኔ በጥያቄ ያለለት ሄዲ ካላችሁኝ የትም ቦታ ላይ እመጣለሁ። የትም ቦታ ለምን ማንም ይጠይቃል። ወንድማችሁ ስለሆንኩኝ ነው የምትጠይቁኝ እንጂ ወይ ልትፈርዱብኝ ምናምን አይደለም። አመልክ አለብህ የዛን ጊዜ ወይ ኔትወርክ አይሰራም ወይ ትተኛለህ ወይ ሌላ ነገር ውስጥ ሆናለህ። አመልክ አለብህ። እኚህ ደፋር ስለሆኑ ግልጽ ስለሆኑ መጥተዋል። በቃ አለቀ። እንደመጡም ተከብረው ሄደዋል አይደል? አመስግነው ሄደዋል። ብዙዎቻችሁ አመስግናችኋል። ቴንኪው ስለመጣችሁ እንደዚህ አይነት ነገር ይቀጥላል ብላችኋል። ስለዚህ እኚህ ሰዎች አተረፉ። በአንድ ድንጋይ ሁለት ወፍ ነው የመጡት። አንደኛ የዲያስፖራ ማህበረሰብን አከበሩ፣ ኢትዮጵያውያንን አከበሩ። አድማጭ ተመልካች የሚሰነዘ የኛ ህዝብ ጌታዬ፣ የኛ ህዝብ አይደለም እንደዚህ ከገንዘብ ጋር ንክኪ ባለው ጉዳይ ይሁን ቀርቶ ነጭ ልብስን አጥበህ ከለበስክ ጥያቄ ያለኝ አንድ ጥያቄ ልጠይቅ ይላል። ዝም ብለህ እስኪ ነጭ ልብስህን ለብሰህ ግባ ቲክቶክ ላይ ካለ ዛሬም ቲክቶክ ላይ ላይቭ ገብተሽ ማታቂ ሴትዮ እስኪ ነጭ ልብስሽን ተኩሰሽ አጥበሽ ምናምን ላይቭ ግቢ። እናቴ አንድ ጥያቄ ያለኝ ወይ አባቴ አንድ ጥያቄ ያለኝ ልጠይቅ ይላል። በቃ ይጠይቀኝ። ህዝብ ይወዳል መጠየቅ። ሌባ ስላልሆኑ፣ አጭበርባሪ ስላልሆኑ፣ ግልጽ ስለሆኑ፣ በራስ መተማመን ስላላቸው፣ ደፋር ስለሆኑ፣ ሰው ስለሚያከብሩ ደረታቸውን ነፍተው አቤት ብለው መጥተዋል። ይሰማል። ሄሎ አቤት ፈለጋችሁን፣ ጠራችሁን። ከጀርባችን ለምን ታማላችሁ? ከምናምን ጀነራላይዝ አረጋችሁ ለምን ትላላችሁ? ይሄው መተናል። ሜዳውም ይሄው ፈረሱም ይሄው ቴዲ ሐዋሳና ምንን መተናል። አንሰደብም፣ እንከበራለን። ጥያቄ ያለን የምትሉትን በሙሉ ጠይቁን። አጨብጭቡላችሁ። ቁም ነገር አጨብጭቡላችሁ። እነ መማር መጥተዋል። እነ ናርዲ መጥተዋል። ተስ መጥተዋል። ፍቄ ኖርዌይ መጥተዋል። ማን ነው ሙባረክ መጥተዋል። ሌላ ሁሉም መጥቷል። ከሞላ ጎደል የቀረ ማን ያለው? የቀረ ማን ነው? ሚኪ መጥቷል። ሚኪ እንደውም አብዛኛውን ጥያቄ ያስተናገደ፣ አብዛኛውን ጥያቄ የመለሰ፣ ብዙ ጥያቄዎች የቀረቡለት ያ መጥቷል። ፍቅሩ አብጤ ግራ ቀኝ አይተን ከእናንተ ጋር በመተባበር ቀንሰነዋል። ምንም እንኳ የተላከው ይሄን አልበለው መጨረሻውን ነገር አልበለው ፍቅሩ አብጤ መጥቷል። ግን ድንገት ተጠባባቂ ላይ ተይዞ ነበር። ድንገት ብትጠራ ብሎ እያየ ነበር። አይተነዋል። የቀራለ ስለዚህ መምጣቴ ለህዝብ ግልጽ መሆን ይልመድባችሁ። ለህዝብ ግልጽ መሆን። ስለዚህ እኔ በጣም ነው ያከበርኳቸው። በጣም ነው ያከበርኳቸው። ዝቅ ማለት መምጣት መውረድ አይደለም። በተረፈ ቲክቶክ ነው ያገናኘን። ሁላችንም የራሳችን ህይወት አለን። ቲክቶክ ነው አንድ መንደር አድርጎ ኢትዮጵያውያን አድርጎ ያሰባስበ። ሌላ ማማ ላይ ይኮራል፣ ማማ ላይ ይዘላል። ስለዚህ በጣም አመስግኛችኋለሁ። ተዘጋጅቼ ጽፌ ቴንኪው ብያችኋለሁ። ነገ ከነገ ወዲያ ይቀጥላል። በተረፈ ግን በፍራኦል ኢቲቻ ጉዳይ ላይ በቂ ዶክመንቶች አሉን። እኛ እሱን ምን ጠይቀው አለ ያሉኝ ብዙ ሰዎች አሉ። የሚናገሩት ንግግር አሁን እናንተ ማድረግ ያለባችሁ መናገር ብቻ አይደለም።
ይሄው ቴዲ መጥቷል፣ መድረክ ሰጣለሁ ብሏል። በፍራኦል ላይ ያላችሁን ዶክመንት በሙሉ ይዛችሁ ነው። የዛን ጊዜ ፍራኦልን ሳግዘው ታያላችሁ። ሰው ብላችሁ አትቁጠሩኝ። እኔን ሰው ብላችሁ አትቁጠሩኝ። የዛን ጊዜ ኦኬ አንተ አላችኋል። የዛን ጊዜ አቅ ነፃ ያወጣል። ምንም ላደርግልህ አልችልም። አቅ ነፃ ያወጣል። ስለዚህ ሁላችሁም አለን የምትሉትን ዶክመንት የላካችሁት ገንዘብ ሌሎቻችሁ በሙሉ መምጣት አለባችሁ። በተረፈ አንድ የታዘብኩት ነገር ሳልናገረው ማላልፈው የዚህ ፕሮግራም ዋና አስጀማሪዎች ዋና እኔ አዋያን ብለው ነው እኮ የመጡት እኔ ጋር አይደለም። እኔ አልፈልግም ብዬ ነበር። ታስታውሳላችሁ አይደል? ሌላ ቦታ ይሁን ብዬ ነበር። እሱ ኦኬ መጨረሻ ላይ ኦኬ ይሁን አንተ ጋር ስትሉኝ ኦኬ ብዬ እኔ ከከፈትኩኝ በኋላ ዋናዎቹ የማፈግፈግ ነገር አይቻሉ። አንዳንድ ጊዜ ትናገራለህ፣ መድረኩ ሲከፈት ደግሞ ትጠፋለህ። ምንድነው ይሄ? ወይ አለመጀመር ነው፣ ከጀመርክ ደግሞ መጨረስ ነው። ወይ የያዛችሁትን ሚስጥር ንገሩኝ፣ የሆነ ቁንጽል ነገር ነው የሚሰጡኝ፣ ወይ ዝም ማለት ነው። ከዚህ ውስጥ የሆነ ፋይል ያወጣሉ ምናምን ያያሉ ይላሉ ይከታሉ ምንድነው ይሄ? ማስረጃ አለኝ ካልክ ምንድነው ማስጠንቀቂያ ምናምን ምንድነው ማስጠንቀቂያ? ክርስቶስ ነገ ሊመጣ ይችላል። ጎበዝ ያለና አጀንዳ ቶሎ እየቋጨ ነው እንጂ ሊመጣ ይችላል። ነገ በተኛን ዛሬ ሊመጣ ይችላል። ሳናወራው ሊያልቅ ይችላል ወሬ። ስለዚህ ቶሎ እያወራ ነው እንለፍ። እስከ መቼ ነው የሚነገረው? መቼ ነው የሚወራው? ፕሊስ ወይ አለመጀመር ነው። ከጀመራችሁ እርዳታ ሰብሳቢዎች ብላችሁ ጀነራላይዝ አድርጋችሁ ከተናገራችሁ እነሱም ይጠብቃሉ። ማንን ነው እያሉ ለምንድን ነው በስጋት የሚቀመጡት? አሁን ለምሳሌ መማር እኔን ይሆን፣ ናርዶስ እኔን ይሆን፣ ሚኪ እኔን ይሆን ይላል። ሌሎችም እነ ፍቅሩ አበጤም እኔን ይሆን ይላል። ፍቅሩ አበጤ ራሱ ምንም እንኳን ሁለት ጁስ ቢያደርስም ስቲል ይጠራጠራል። በዚህ አጋጣሚ ፍቅሩ አበጤ ድምጹን ጥሪውን የሰማ ሰዓት አሜሪካ ወስደው ሊያስሩኝ ነው ብሎ ህዝብ ሲሰናበት ነበር አሉ። ተጠርቻለሁና ኬዜ የሚታየው አሜሪካ ነው ብሎ ህዝብ ሲሰናበት ነበር አሉ። እውነት ይሁን ውሸት አላውቅም። ፍቅሩ ምንም እንኳን ያለ ነው አሜሪካ ብንሆንም ፍቅሩ ጉዳይ ግን የሚታየው ኢትዮጵያ ነው። ፕሊስ ለሌላ ጊዜ ህዝብ አትሰናበት። ዳቦ ቆሎ ምናምን ማስቆረጥን ምን አመጣው? አሜሪካ ወስዶ ሊያስሩኝ ነው። እሺ ይሄ ነው። በድጋሚ ለኦሮሞ ብሔር ተወላጆች እንኳን ለኢሬቻ በዓል በሰላም አደረሳችሁ ብያለሁ። በዓሉ የሰላም የፍቅር የአንድነት ይሁንላችሁ። እሁድ ቅዳሜ ወይ እሁድ ሲገባ በዚህ ጉዳይ ላይ በደንብ እናከብራለን። እሺ ይሄ ነው። አሁን የሚቀረን ነገር ምንድነው? በድጋሚ ለማስታወስ ያህል ፍራኦል ጀነራላይዝ አርጎ ተናግሯል። እኛ ቤት አንተ ቤት ተመጣጣኙን እድል ተመጣጣኙን መድረክ ስጠን ስላሉ መስጠት አለብኝ የለብኝም? አለብኝ መስጠት አለብኝ አይደል? ለነዚህ ሰዎች ለከሳሾች። ስለዚህ ዶክመንታቸውን ይዘው ሲመጡ አስተናግዳለሁ። አይ ዶንት ኬር አስተናግዳለሁ። ሐቅህ ነፃ ያወጣ ግድ ነው።